አራው በመነሳት ማንሳት ተገቢ ነው ብዬ አስባለሁ። አንደኛ ይሄ ጨዋታ በግማሽ ፍጻሜ 5-4 በሆነ ውጤት ወይም 9 ጎል የተቆጠረበት ጨዋታ በመሆን በታሪክ ከ1959 1960 የውድድር ዓመት በኋላ አይንትራክ ፍራንክፈርት ሬንጀርስን 6-3 ካሸነፈበት ጨዋታ የመጀመሪያው ነው። ከዛ ጨዋታ በኋላ ወይም ደግሞ በአዲሱ የአውሮፓ ሻምፒዮንስ ሊግ ፎርማት ደግሞ የመጀመሪያው ነው። በዚህ ደረጃ ሰሚ ፋይናል ወይም ግማሽ ፍጻሜ ይህን ያህል ጎል ተስተናግዶ አያውቅም። የታክቲክ ብልህነት፣ ታክቲካል ብልጠት ሲደመር የተጠና ጌም ፕላን ያየርበት ጨዋታ ነው። የሁለቱም ቡድኖች አጥቂዎች ኳሊቲ ጥራት ምን ያህል ደረጃ ላይ እንደተቀመጠ የሚያሳይ ነው። ነገር ግን የሁለቱም ቡድኖች የተከላካይ ክፍል ደግሞ ክፍተት እንዳለበት የሚያሳይ ነው። ክላረንስ ሲዶርፍ ለዛ ነው ዋይኔ ሩኒም በተመሳሳይ የክላረንስ ሲዶርፍ የተወሰነ ሐሳቡን የሚጋራበት ሂደት አለ። አርሰናል በዘንድሮ የአውሮፓ ሻምፒዮንስ ሊግ አንድም ጨዋታ ያልተሸነፈ ነው። ከ12ቱ ጨዋታ 10ሩን አሸንፏል፣ 2 አቻ። በሻምፒዮንስ ሊግ 5 ጎል ብቻ ነው የተቆጠረበት። ስለዚህ ይህንን ተከላካይ ክፍል ከሁለቱ ቡድኖች አጥቂዎች እንዴት ሰብረው ይህን ያህል ጎል ሊያስቆጥሩ ይችላሉ? የማይሞከር ነው በሚል ነው ሲዶርፍና ዋይኔ ሩኒ ሐሳባቸውን እየገለጹ ያሉት። በኋላ ላይ እንመጣበታለን። የአርሰናልና የአትሌቲኮ ማድሪድ ጨዋታ ማለት ነው። ሁሉም ነገር የተጠና ባይዘው ስክሪፕት ነው የሚመስለው የትናንቱ ጨዋታ። ይህ ብዙ ጊዜ ሪስሊንግ ውድድር ሲከናወን አጥንቶ ነው የሚገቡት ተወዳዳሪዎች። በምን ያህል ደቂቃ በምን ያህል ሰከንድ ምን ማድረግ እንዳለባቸው ተጋጣሚያቸውን እያንዳንዱ በምን ያህል ደቂቃ ማን መውደቅ እንዳለበት፣ በምን ያህል ደቂቃ ማን ፓንች መሰንዘር እንዳለበት፣ በምን ያህል ደቂቃ ማን በወንበር መማታት እንዳለበት፣ በምን ያህል ደቂቃ ማን መዝለል እንዳለበት። ይሄ ሪስሊንግ ስክሪፕትር ነው ባይዘው ሪስሊንግ ስፖርት ማለት ነው። ስክሪፕትር ነው የምናየው ሪስሊንግ ማለት ነው። ይሄኛው ግን ስክሪፕትን የሚመስል ግን ነን ስክሪፕትድ የሆነ ወይም ያልተጻፈ የውድድር ነው። ስፖርታዊ ውድድር ነው እግር ኳሱ ማለት ነው። እና እግር ኳስ በዚህ መንገድ መጫወት አግባብ ነው ቢባልም አሁን ብዙ ጊዜ ጎሎች ሲበዙ አብዛኛው እግር ኳስ ተመልካች ይደሰታል፣ ጥቂቶች ደግሞ አይደሰቱም። ጎል በዚህ ደረጃ ሲበዛ የተከላካይ ክፍል ድክመት ነው ብለው ነው የሚያስቡት። ያስማማል ሶፊ? በዚህ ደረጃ ጎሎች ሲበዙ አብዛኛው ሰው ጎል ማየት ነው የሚፈልገው እግር ኳስ ላይ። ግን ደግሞ እግር ኳስ ላይ 0-0 ሆኖ ምርጥ ጨዋታ የምናይባቸው ሂደቶች አሉ። ግን አንዳንዶች የሚሉት ምንድን ነው ይህን ያህል ጎል ሲበዛ ተከላካይ ክፍሉ በቃ ባዶ ነው፣ ከኋላ ያለው የጎል ክፍል በቃ ሳስቷል ብለው ነው የሚያስቡት። እና አንዳንዶች እንደው የሚያነሱት ኢንተር ሚላን ባርሴሎናን ጨዋታ አነሱና በጣም ማራኪ ውብ ጨዋታ ነበር ታስታውስ ከሆነ ሶፊ። በኋላ ላይ ኢንተር ሚላን ለፍጻሜ ያለፈ ባርሴሎናን ጥሎ ማለት ነው። ፋይናል ላይ ግን ምንድነው የሆነው? ፓሪስ ሰን ጀርመን 5 ጎል ላይ ያጎረሰው በክሊን ሺት ማለት ነው። ኢንተር ሚላን ጎል ማስቆጠር አቅቶት ማለት ነው። ሶ እንደዚህ አይነት ክፍተቶች እንዲመጡ ያደርግበታል የሚሉ ሐሳቦችን ይሰነዝራሉ። እና ይሄ ጎል መብዛቱ ከሚያስደስታቸው ወገን ነው ወይስ ደግሞ አይ የተከላካይ ክፍተት ነው፣ ተከላካይ ላይ ወንፊት መሆን ነው፣ አልሰራም ቡድኑ ተከላካይ ቦታ ላይ አልሰራም ከሚሉት ከየትኛው ወገን? ግርምዬ ጨዋታው በተከናወነበት ወቅትና ጨዋታው በተካሄደበት ጊዜ በትናንት ነው ምሽት፣ ያም ማለት ከ4 ሰዓት እስከ 6 ሰዓት በነበረው ፍልሚያ በጣም ተዝናንቼበታለሁ። በጣም ኢንጆይ አድርጌያለሁ። በጣም ደስ ብሎኛል፣ ተመችቶኛል። ጎል መቆጠሩም ደስ ብሎኛል። ምን አይነት ጨዋታ ደስ ይላል? እውነት ለመናገር እኔ እንደ ትናንት አይነት ጨዋታ ነው የምወደው። ጎል የሚቆጠርባቸው የሚያዝናኑ ኢንተርቴን የሚያደርጉ እግር ኳስ ትልቁ ስራው ያ ስለሆነ ማለት ነው ኢንተርቴን ማድረግ ነው። በቃ ሌላ የእግር ኳስ ሌላ ምንም እኮ ምክንያት የለውም። ኢንተርቴን እንድታደርግ ነው እግር ኳስ የተፈጠረው፣ እንድትዝናና ነው የተፈጠረው። እግር ኳስ ብቻ ሳይሆን ሁሉም ስፖርት በአጠቃላይ አሁን እንድትዝናና እና ያው ሰውነት እንድትገነባ ነው። ወይም ጤነኝነት ስትሰራ ጤናን ጠብቃለህ፣ ስታየው ትዝናናለህ፣ ስትመለከት ትዝናናለህ። ግን አንዳንድ ሰዎች መመልከትን እንደ ስራ የሚያዩት ሰዎች አሉ። እሱ ደግሞ መታረም አለበት። ኢንተርቴን ነው የምታረገው፣ መዝናኛ ነው እግር ኳስ መዝናኛ፣ ራስን የምትጎዳበት መሆን የለም። ምንም ጥያቄ የለውም። እኛ ሀገር ላይ ነው ባይዘው የራስን መጉዳት፣ እከሌ ተሸነፈ፣ እከሌ ቡድን ተሸነፈ፣ ራቴን አልበላም፣ ቁርሴን አልበላም፣ እንዳታናግረኝ ምናምን አይነት ነገር እኛ ሀገር ላይ ነው የማየው። እንደዚህ አይነት ነገር መስተካከል አለበት። ግን ይሄ ቀንሷል፣ ከዚህም በላይ መቀነስ አለበት። እንደ በፊቱ አይደለም እና ከኢንተርቴንመንት አንጻር በጣም ተመችቶኛል ጨዋታው። ግን ቁጭ ብዬ እንደ ባለሙያ ደግሞ ጀስት እግር ኳሱን እንደሚመለከት ሰው ደግሞ ግራ ቀኙን ስመለከት ሴድሮፍ ያለው ሐሳብም
ውሃ የሚያነሳ ሀሳብ ነው በእኔ እምነት። ምክንያቱም እነዚህ ቡድኖች ጎል የተቆጠረባቸው መከላከል ስላልቻሉ ነው፣ ሌላ አይደለም። ሁለቱም ክፍት ተከላካይ ስላላቸው በሃይላይን ስለሚጫወቱ ኳሱን ቶሎ ወደፊት ስለሚጫወቱ ዜዶን ኬር ከኋላ ላይ ምን ይፈጠራል የሚለው ነገር አይመለከታቸው። በአጠቃላይ ያለ ጥንቃቄ የማጥቃት ጨዋታ። በነገራችን ላይ የሚከላከሉት አይታቸው ከሆነ ችግር ከተፈጠረ በኋላ ነው። አንቲሲፔት አድርገው ሲከላከሉ አታያቸው። ልክ ኳሳቸው ተቆርጦ ሲመጣ ወይ የፓሪስ ሰን ጀርመኖች ሙኒክን ኳስ ሲቆርጥ ወይ ሙኒክ የፓሪስ ሰን ጀርመንን ኳስ በድንገት ሲቆርጥ ነው መከላከልን የሚያስቡት። ስለዚህ የትናንቱ ጨዋታ ድንገተኛ ነው መከላከላቸው። የትናንቱ ጨዋታ ማጥቃት ምን እንደሆነ፣ የእግር ኳስ ማጥቃት፣ የእግር ኳስ አታኪንግ ምን አይነት ይዘት እንዳለው፣ ጥራት ያለው ማጥቃት የትናንቱ ጨዋታ አሳይቶናል። ጥራት ያለው መከላከል ግን አላሳየንም። ምንም ጥያቄ የለውም። ግን አላሳየንም። ጥራት ያለው መከላከል አልተመለከትንም። ምክንያቱም የተቆጠሩት ስለዚህ የትናንቱ ጨዋታ ሙሉ ነው ማለት እንችላለን። የተቆጠሩትን ጎሎች 9ኙንም ጎሎች ስታስባቸው በአብዛኛው የተከላካይ ስህተት ናቸው። አብዛኞቹ 7-8 ተከላካዮች የሰሯቸው ስህተት ፔናልቲ። ስለዚህ የትናንቱ ጨዋታ ሙሉ አይደለም ማለት ነው። በአንድ እግር ኳስ መመዘኛ ሙሉ ነው አንለውም ማለት ነው። ምክንያቱም ጥራት ያለው መከላከል አላሳየንም። ቁጭ ብለህ ስታስበው ትናንት ስታየው ሙሉ ይመስላል። ዛሬ ግን ቁጭ ብለህ ስታስበው መከላከሉ ላይ የሰሩትን ስህተቶች ስታስብ በሙያ አይን ስታየው ነው። በተመልካች አይን አዝናኝ ነው። በተመልካች አይን ሙሉ ጨዋታ ነው። ግን በሙያ አይን ስታየው ግን ከመከላከል አንጻር ድክመት የነበረበት ጨዋታና መከላከልን በሚመለከት ትምህርት የማይሰጥ ማጥቃትን በሚመለከት ግን ለዓለም በሙሉ በቂ ማስተማሪያ የሚሆን ጨዋታ ነው ብዬ አስባለሁ። ግርሜ በባየር ሙኒክ ውስጥ ያሉት 3 አጥቂዎች እኮ 163 ጎል አስቆጥረዋል በዚህ ውድድር ዓመት። አሜዚንግ 163 ጎል 3ቱ እኮ ናቸው። ኦሊሴ እንደዚሁም ሃሪኬን እና ሉዊስ ዲያዝ በአውሮፓ መድረክ በታሪክ ለመጀመሪያ ጊዜ 3 አጥቂዎች በአንድ የውድድር ዓመት ከ10 እና ከዛ በላይ ጎሎች ላይ በመሳተፍ ታሪክ ሰርቷል። ሉዊስ ዲያዝም 10 እና ከዛ በላይ ጎሎች ላይ ተሳትፏል። ማይክል ኦሊሴም ከ10 እና ከዛ በላይ ጎሎች ተሳትፏል። ሃሪኬንም 10 እና ከዛ በላይ ጎሎች ተሳትፏል። ሃሪኬን በዚህ ውድድር ዓመት በሁሉም ውድድሮች 59 ጎል 7 አሲስት አለው። ማይክል ኦሊሴ 22 ጎል 26 አሲስት አለው። ሉዊስ ዲያዝ 28 ጎል 21 አሲስት አለው። በድምሩ 163 ጎልና አሲስት በ3 ተጫዋቾች መካከል ባለፉት በዚህ ዓመት በዚህ ውድድር ዓመት ማሳካቸዋል። ዴሊ ነው በቃ ገዳይ አስደናቂ ጨራሽ አጥቂዎች ያሉበት የፊት መስመር ነው ይሄ የፊት መስመር። በተመሳሳይ ወደ ፓሪስ ሰን ጀርመን ስቴት ክቪቺ ካቫራትስኬሊያ ለምሳሌ በ14 የአውሮፓ ሻምፒዮንስ ሊግ ጨዋታ 15 ጎልና አሲስቶች ላይ ተሳትፏል። ኦስማን ደምብሌ ተመሳሳይ ቁጥር ከዚህ ያራቀ ቁጥር ያለው ተጫዋች ነው። በንጽጽር ዴዝሪ ዶዌ ነው ትንሽ ጥያቄ የምታነሳበት በየሳምንቱ ጎል ከማስቆጠር አንጻርና አሲስት ከማድረግ አንጻር። ሃሪኬን እኮ በዘንድሮ ውድድር ዓመት 46 ጨዋታ ነው ያለው 63 ጎሎች ላይ ተሳትፏል። ማን አለው እንዲህ አይነት ቁጥር? የአጥቂ መስመሩ ጥራት ጨዋታውን አሳምሮታል። አታኪንግ ኳሊቲ ጨዋታውን ውብ አድርጎታል። የተከላካይ መስመሩ ክፍተት ደግሞ ለትችት እንዲጋረጥ ወይም ደግሞ ትችት እንዲነሳበት ያደረገው ነዋል እና በጣም ሰው በባህሪው ጎል ይወዳል። ባይዘው ጎል ሲቆጠር ሴሌብሬት ታደርጋለህ። በጎል ውስጥ ደግሞ እንደ ተመልካቹና ስታየው ሌሎቹን ድክመቶች ማንበብ አትፈልግም ማለት ጎል የተቆጠረበትን መንገድ እና ጎሉን ማን አስቆጠረው ኢቭን በዛም ደረጃ ላይ ስሜት ስላለ ኢሞሽናሊቲ አለ። የምትደግፈው ቡድን ካስቆጠረ ሴሌብሬት ታደርጋለህ አብረ። ስለዚህ በዚህ ሁኔታ ውስጥ ክፍተቶችን የማየቱ ሂደት አናሳ ነው። ይሄ የሰውኛ ባህሪ ነው። ጎል እንወዳለን። የጎል መጠን በጨመረ ቁጥር ስለምን ዝናናበት ጎሉ የተቆጠረበትን ወይም ጎሉን ያስቆጠረውን ተጫዋች እንዴት ጎሉ ገባ፣ ጎሉ መግባቱን ነው እንጂ ጎሉ በምን ስህተት ነው የተቆጠረው የሚለውን ብዙ ሰው አይመለከትም። የትናንቱም ጨዋታ የዚህ አይነት ክፍተት ያለበት ነው። ጎሉ መቆጠሩ የአታኪንግ ኳሊቲውን የሁለቱም ቡድኖች ጥራት ያለው አጥቂ እንዳላቸው ማሳያ ነው። ጎሉ ግን ለምን ፓሪስ ሰን ጀርመን 4 ጎል አስተናገደ? ለምን ባየር ሙኒክ 5 ጎል አስተናገደ?
ሁለቱም ፔናልቲዎች እንኳን ተዋቸው አያሰጡም በሁለቱም በኩል የአልፎንሶ ዴቪስ ቅድም ሶፊ ገልጸዋል ከጭን ወደ እጅ ነው የሚሄደው ጭኑ ስለነካው ዴፍሌክትድ እጁን የትም ማድረግ አይችልም ስለዚህ ከጭኑ የመጣ ኳስ ነው አቅጣጫ ቀይሮ ሊመጣ ይችላል እጁን ምንም ማድረግ ቀጥታ ቢመጣና እጁን ቢነካው ፔናልቲ ነበር ከጭኑ ስለሄደ ግን አያሰጥ ይሄ እርግጠኛ ነኝ ዳኞቹ የሚገማገሙበት ነገር ነው ብዬ አስባለሁ ከጨዋታው በኋላ የሉዊስ ዲያዝም ፓቾ ላይ ሄዶ እግሩን ነው ራሱ ሄዶ ነው የሰጠው ማለት ነው ሶ ኮንትሮቨርሻል ናቸው ሁለቱም ፔናልቲዎች በእኛ እይታ ሁለቱም ባይሰጡ የተመረጠ ነበር በተለይ ደግሞ ከሁለቱ ደግሞ በጣም ሃርሽ የሆነው የአልፎንሶ ዴቪስ ነው በጣም ሃርሽ የሆነው ማለት ነው የአልፎንሶ ዴቪስ በጣም ሃርሽ ነው ለዚህ ማሳያ ናይጄሪያ ከአልጄሪያ ከዚህ በፊት የተደረገ ከዚህ በፊት የነ ኦዲጋርድ ከዚህ በፊት ተመሳሳይ አይነት ኳሶች የሉዊስ ደንክ ብራይተንና ሆቭ አልቢዮን በእጁ እንደዚህ እንመልሶት ሊዛንድሮ ማርቲኔዝ ማንቸስተር ዩናይትድ ከጭኑ ከሰውነቱ ነክቶ ስለመጣ ነው በሚል የተሻሩ ኳሶች ናቸው በጣም ብዙ ምሳሌዎችን ማንሳት ይቻላል ሶ ይሄ ኮንሲስተንሲ የዳኞች ኮንሲስተንሲ ክፍተት ነው እንደ ዳኛው ይወሰናል እና ትናንት ቫርም አይቷል ዳኛው ከሁለቱ በጣም ሃርሽ ደግሞ የአልፎንሶ ዴቪስ እና ይሄንን ስናይ ማንቸስተር ዩናይትድ ላይ የሊዛንድሮ ማርቲኔዝ አከራካሪ ጉዳዮች የነበሩበትን ሂደትንም የአርሰናል ላይ የነ ኦዲጋርድንም አይተን የአልፎንሶ ዴቪስ ለምን በዚህ ደረጃ ሊያሰጥ ቻለ ለዛ ነው ሲከራከሩ የነበሩት እና ይህንን ግምት ውስጥ አስገብተን የፓሪስ ሰን ጀርመንም የባየር ሙኒክም ፓሪስ ሰን ጀርመን 5 ጎል ማስቆጠሩ አጥቂው በቃ ምርጥ ነበር የኳሊቲ ያለው ጥራት ያለው አጥቂ ነው ግን ለምን 4 ጎል ተቆጠረበት ደግሞ ስለዚህ ከጀርባ ክፍተት አለ ማለት ነው ምን ገልጦ ክንብልም የሚባል አባባል አማርኛ ብሂል አለ ሶ ሁለቱም ቡድኖች ላይ እሱን ነገር ነው ያየሁት ጥንቃቄ የለም ከኋላ በቃ ጎል ማስቆጠር ነቅሎ መሄድ ነው ሁለቱም ቡድኖች ማለት ነው በትናንቱ ጨዋታ ሞር አድቫንቴጅስ ወይም ደግሞ ሞር ተጠቃሚ ባየር ሙኒክ ነው ምንም ጥያቄ የለው አንደኛ የአንድ ጎል ልዩነት አጥብቦ ነው የመጣው ሁለተኛ አሊያንዝ አሬና ላይ በዚህ አይነት ጨዋታ ይጫወታል ወይ ነው ጥያቄው በዚህ ሁኔታ ይጫወታል ወይ ነው የኔ ጥያቄ ስለዚህ ይሄንን ስናይ ባየር ሙኒክም 4 ጎል ማስቆጠሩ ያጥቂው ጥንካሬ ያሳያል የሳቷቸውን ጎል ደግሞ አስበው ሶፊ እነዛ ሁሉ ቢገቡ ኖሮ ደግሞ ማለት ኢቭን የጎሉ መጠን ትናንት 7 እና 8 በሁለቱ ቡድኖች መካከል ሊደርስ የሚችልባቸው እድሎች ነበሩ ቶሎ ነው ኳስ ትራንዚሽኑ ፈጣን ነው ግን ተከላካይ ክፍላቸው ሁለቱም ደግሞ በጣም ዲዛስተር የዲፌንሲቭ ዲዛስተር ያየንበት ጨዋታ ነው የትናንቱ ጨዋታ ማጥቃቱ ኳሊቲ ነው ጥራት አለው ምርጥ ነው ማጥቃቱ በሁለቱም ቡድኖች በኩል ወይም ስል ነው ነበልባል ነው መከላከሉ ግን ዲዛስተር ጥፋት እልቂት ነው ትናንት እኮ ምንም እኮ በቃ ልክ እንደ እንትን በለው ጎርፍ ወይም ማዕበል ቢነሳ ዝም ብለህ እንደው በእንጨት ምናምን ቤትህን በነካ አድርገህ እንደመተው ማለት እኮ ነው የሁለቱ ቡድኖች ተከላካይ ክፍል ወይ በደንብ በብሎኬት ቤትን አልገነባኸውም እና ትንሽ አነስተኛ ንፋስ መጥቶ ወይ ሳር ቤት ወይም ደግሞ የእንጨት ቤት ትሆናለች እሷን ገልብጦ እንደመጣል ማለት ነው እና የሁለቱም ቤታቸው ትናንት በጎርፍ ወይም በእንትን ተወስዷል በቃ በጎርፍ ወይም በኃይለኛ አውሎ ንፋስ ማለት ነው እና ትናንት እንደዛ ነው ያሰብኩት ያንን መቋቋም የሚችል የመከላከል ክፍል የላቸውም ዝም ብለህ ታጠቃለህ ወይም ደግሞ በጦርነት ስታየው ትተኩሳለህ ያለህን ቦታ ግን አታስጠብቅም ጥፋት እያደረስክ ነው የምትተኩሰው ጥፋት እያደረስክ ነው ማለት ነው ያንተ የመከላከያ ኃይልህ እየተመታ ነው ማለት ነው የምትተኩሰው ማለት ነው ታጠቃለህ ወደፊት ትሄዳለህ ህዝብ እያስጨረስክ ወይም ደግሞ ሰራዊትን እያስጨረስክ ማጥቃት ማለት ነው የትናንቱ ጨዋታ እንደዛ ነው በሁለቱም ቡድኖችም ላይና ዲፌንሲቭ ዲዛስተር የነበረበት ጨዋታ አታኪንግ ኳሊቲ ደግሞ ቬሪ ሃይ ከፍተኛ የሆነ የማጥቃት ጥራት ያለው የተከላካይ ክፍሉ ደግሞ ጥፋት እልቂት የደረሰበት የሁለቱ ቡድኖች ደካማ የመከላከል እንቅስቃሴ የተመለከንበት ጨዋታ ነውና በአጠቃላይ የትናንቱ ጨዋታ ለኔ ሙሉ ነው ብዬ አላምንም ሙሉ አይደለም ከማን አንፃር ማለት ከማን አንፃር ሙሉ አይደለም እንደ ተመልካች ግን ኢንተርቴን ያደርጋል ምንም ጥያቄ የለውም በዚህ ሂደት ውስጥ እንግዲህ አሰልጣኝ ሉዊስ ኢነርኬ አላለቀም ጨዋታው አሸንፈናል ለዚህ ጥሩ እድል ነው ግን ከዛ ሚድን ማናሸንፍበት ምክንያት የለም የሚል አስተያየታቸውን የሰጡት ቪንሰንት ኮምፓኒ በበኩላቸው የምናርማቸው ነገሮች አሉ መልሱ ጨዋታ ላይ መስራት ያለብን ነገሮች አሉ እነሱን ጠንከር አድርገን ሰርተን የተሻለም የማጥቃት እንቅስቃሴ የምትመለከቱበትን ሂደት ታገኛላችሁ መከላከል ላይ የሚያሳየነውን ድክመት አርመን እንመጣለን የተሻለ ዝግጅት እናርገን በቀጣዩ ሳምንት እንገናኛለን የሚል አስተያየታቸውን የሰጡበት ሂደት ነው ያለው አሊያንዝ አሬና ላይ
ቀጣይ ሳምንት ጨዋታው የሚከናወን ከመሆኑ ጋር ተያይዞ ደጋፊዎችንም ጠንካራ ድጋፍ ለቡድናቸው እንደሚያደርጉ ይጠበቃል። በአሊያንዝ አሬና እንዴት አድርገው ሉዊስ ኤንሪኬ ልምዳቸውን ተጠቅመው ከዚህ ጨዋታ አሸንፈው መውጣት የሚችሉበት ወይም የያዙትን የአንድ ጎል ልዩነት አስጠብቀው መውጣት የሚችሉበትን ሂደት እንዴት ይፈጥራሉ የሚለው ጉዳይ እንግዲህ በቀጣይ በጉጉት ከሚጠበቁ ጉዳዮች መካከል የምናነሳቸው ነው የሚሆነው። የተጫዋቾችን ሞርኔ ትናንት ከአሰልጣኞች ኳሊቲ ይልቅ የተጫዋቾችን ኳሊቲ የተመለከትኩበት ጨዋታ ነው። የተጫዋቾች ኳሊቲ የሁለቱም የፊት መስመር አጥቂዎችና የሁለቱም አማካኞች በቃ ምንም ህጻጽ ማታወጣላቸው። ኳሶቻቸው ፎርዋርድ ናቸው፣ አይሳሳቱም። ኳሳቸው ፎርዋርድ ነው፣ አይሳሳቱም። የሁለቱም ቡድኖች የአማካይ መስመርና የአጥቂ መስመር የጥራት ደረጃም በራሱ በትልቁ ልዩነትን የፈጠረ ነው ብዬ አስባለሁ። የጥራት ደረጃው ለጎሉ መገኘት ጥራታቸው በጣም ከፍ ያለ ተጫዋቾች ከመሆናቸው ጋር ተያይዞ ግን አሁን እነዚህ ቡድኖች ጠንካራ የመከላከል አቅም ያለው ቡድን ሲያገኙ ምን ሊፈጠርባቸው ይችላል? ለምሳሌ በፍጻሜው ጨዋታ ከአትሌቲኮ ማድሪድ እና ከአርሰናል አንዳቸውን ነው የሚያገኙት። እንደዚህ እንዲጫወቱ ይፈቅድላቸዋል? አሁን ብዙ የሚሰጡ አስተያየቶች አሉ ከጨዋታው ጋር ተያይዞ ማለት ነው። አሁን ፓሪስ ሴን ጀርመንን ደረሰ፣ ባየር ሙኒክም ደረሰ። ማን ነው የሚያቆመው? አርሰናል ነው የሚያቆመው ወይስ አትሌቲኮ ማድሪድ ነው የሚያቆመው? እንደ አጋጣሚ ሆኖ በአንድ መንገድ ያሉት ተመሳሳይ ያጫወት መንገድ ነው የሚጠቀሙት፣ በሌላኛው መንገድ ያሉት ተመሳሳይ ያጫወት መንገድ ነው የሚጠቀሙት። ኋላ ላይ እንመጣለን የአትሌቲኮ ማድሪድና የአርሰናል ጨዋታ ላይ። ግን ከዚህ ጨዋታ በኋላ የተነሳው ነገር የትኛው አርሰናልን መጣ አትሌቲኮ ማድሪድ መቋቋም አይችሉም የሚሉ ሀሳቦች በግራም በቀኝም እየተነሱ ይገኛሉ። ይሄ አንዱ ትልቁ መከራከሪያ ነጥብ ነው ብዬ ስለማስብ ነው ብዙዎች እየተከራከሩበት ያለው ነጥብ ነው። በአብዛኛው ይህን ጨዋታ የሚያሸንፈው ዋንጫ ይወስዳል በሚል ደምድሟል። ከ90% በላይ በተለይ ገለልተኛ የእግር ኳስ ተመልካች ለምሳሌ አርሰናልም የአትሌቲኮ ማድሪድ ደጋፊ ያልሆነ ሆኖ ግን እግር ኳስ የሚመለከትን ሰው ብጠይቀው አይ ዋንጫው የባየር ሙኒክ ነው የፒኤስጂ ነው በተለይ ትናንትናውን ጨዋታ የተመለከተ እንደዛ ብሎ ነው የሚነግር። በተቃራኒው ደግሞ የአትሌቲኮ ማድሪድና የአርሰናል ደጋፊዎች ደግሞ የሚያነሷቸው ጥያቄዎች አሉ። በዚህ ውስጥ ከሚያነሷቸው ጉዳዮች መካከል በዋነኝነት የሚጠቀሰው በመከላከሉ ረገድ ጠንካራ ነን ብሎ ያምናሉ። የአርሰናልና የአትሌቲኮ ማድሪድ ደጋፊዎች ጠንካራ ነን። ግን ሶፊ አንድ ጥያቄ ልጠይቅህ። ይህንን የሚሉ ሰዎች ባይዘው ልክ ናቸው ብዬ አላምንም። ይሄ ዝም ብለህ ኢሞሽን ነው ሊሆን ይችላል በሚል ነው። ኢንተር ሚላን ከባርሴሎና ሲጫወቱ የዛሬ ዓመት ቻምፒየንስ ሊግ ተመሳሳይ አስተያየት ሲሰጥ ነበር። አይ በቃ ዋንጫውማ ከሁለቱ ቡድኖች አንዱ ነው የሚወስደው። በቃ ኢንተር ሚላንና ባርሴሎና አንደኛውን ጨዋታ 3-3 ተለያዩ። አንደኛውን ጨዋታ ተመሳሳይ አይነት የጎል መጠን ገብቶበት ኢንተር ሚላን ወደ ቀጣዩ ዙሪያ ያለፈበት ተቀራራቢ የሆነ ውጤት ተመዝግቦበት ኢንተር ሚላን ወደ ቀጣዩ ዙሪያ ያለፈበት ውጤት ተፈጠረ። ግን ምንድነው የሆነው? ፋይናሉ ላይ ፓሪስ ሰን ጀርመን በዚህኛው አቅጣጫ ሲመጣ እኮ እንደና ኢንተር ሚላንና እንደ ባርሴሎና ግምት አልተሰጠውም ነበር ያኔ። ግን የሆነው ምንድነው ነው እና እንደዚህ አይነት የሚያስቡ ሰዎች እኔ ልክ ናቸው ብዬ አላስብም። ከዚህ ከኢሞሽን መውጣት አለባቸው፣ ከስሜት መውጣት አለባቸው። እግር ኳስ ወቅታዊ ፐርፎርማንስ ነው፣ በወቅታዊ ሁኔታ የምታስኬደው አካሄድ ነው። ከዚሁ ጋር አያይዤ አንድ ሐሳብ አንስቼ ሙሉ ሐሳብ ሶፊ ወደ አንተ በጣም እየተሻለ ነው ብዬ አስባለሁ። የሲዲ ስፖርት ቤተሰባችን እና አስተያየት ሰጫችን ቴዲ ገነር እግር ኳስ መዝናኛ ነው፣ ስለዚህ የእግር ኳስ ዋናው የመዝናኛ ክፍሉ ደግሞ ጎል ነው ብሏል። ይሄ ለተመልካች ነው፣ ለአንተ ነው፣ ለተመልካች ነው። ለቡድኖቹ ግን የእግር ኳስ የመጨረሻ ግብ ዋንጫ ነው፣ መውሰድ ነው፣ ስኬታማ መሆን ነው። በዚህ ሂደት ውስጥ ግን ኢንተርቴን ሲያደርግ ለተመልካች ደግሞ ለተመልካች ሲሆን ልክ ነው፣ ጎል ማየት መዝናናት ነው። ይሄ ኢንተርቴን እንዴ ተጫዋቾቹ እኮ የመጨረሻ ግባቸው እኮ ዋንጫ መውሰድ ነው እኮ። እንደዛ ከሆነ አርሰናል እኮ ጥሩ ጨዋታ የተጫወተባቸው ጊዜያቶች ነበሩ። ለምን ዋንጫ ካየ ረዥም ዓመታት ተቆጠረበት እያልን አስተያየት እንሰጣለን። ያው ቴዲ ገነር የአርሰናል ደጋፊ ስለሆነ ብዬ ነው። ምክንያቱም የእግር ኳስ ለተመልካቹ ኢንተርቴን ማድረግ ይፈልጋል። ኢንተርቴን አድርገህም እኮ ዋንጫ ትፈልጋለህ። ብዙ ጊዜ ለእግር ኳስ ክለቦች ዋንጫ ሲጠግቡ ነው ኢንተርቴን የማድረግ ፍላጎት በባለቤቶቹ ዘንድ የሚያድረው። ቼልሲን ለአብነት እንውሰድ። ታስታውሳለህ ሶፊ? ቼልሲ ጆዜ ሞሪኒዮ የሚፈለገውን ነገር አመጡ፣ ዋንጫዎችን አሳኩ በቼልሲ ቤት ውስጥ።
ከዛስ የቼልሲ ባለቤቶች ደግሞ አይ በቃ አሁን ደግሞ አውቶቡስ ማቆምና ጨዋታ አሳየን በሚል ከጆዜ ሞሪኖ ጋር አለመግባባት ተፈጠረ። የመጀመሪያው ዙር ቼልሲን ሞሪኖ ሲለቁ ማለት ነው አንቸሎቲን ያመጡበት ማለት ነው። ያኔ ምንድነው ጥሩ እግር ኳስ መጫወት እውነት እንነጋገር ከተባለ እንደ አርሰን ቬንገር ምርጥ እግር ኳስ የሚጫወት አሰልጣኝ ነበር። እውነት እንነጋገር ከተባለ ግን ጥሩ ጨዋታ መጫወት ለአንድ ክለብ ውጤት አይደለም፣ ጎሉ አይደለም። ጎሉ ወይም ኦብጀክቲቭ ዋንጫ ማሳካት ነው። ሶ ከዛ አንጻር መታየት አለበት ብዬ አስባለሁ። ለተመልካች ልክ ነው፣ ኢንተርቴን መዝናናት ነው። በኳሱ ገንዘቡን ከፍሎ ገብቷል፣ በገንዘቡ መዝናናት። ለእግር ኳስ ክለቦችና ኢቭን ለዛ ክለብ ደጋፊዎች ደግሞ የመጨረሻ ስኬቱ ዋንጫ መውሰድ ነው። አንድ ያስታውሳለሁ ጆዜ ሞሪኖ ኢንተር ሚላንን ይዘው ከባርሴሎና ጋር ነው በጎደሎ ተጫዋች ጭምር በቀይ ካርድ ቻምፒዮንስ ሊግ ዋንጫ የወሰዱበት አውቶቡስ አቁመው ማለት ነው፣ ጥቅም አድርገው ዘግተው ማለት ነው። ደጋፊዎቹ ይደሰታሉ። ኳሱን ወሰዱት ያሉት በቃ እኛ ምን ከፈለጋችሁ ኳሱን ወሰዱት አሉ። ጋዜጠኛው ሲጠይቃቸው ፖሴሽናችሁ 85 ለ15 ምናምን አይነት ነገር ነውና በኳስ ቁጥጥር እኮ የላችሁበትም እና ምን ትላለህ ይለዋል። በቃ ኳሱ እነሱ ከያዙት ይወሰዱት ወደ ቤታቸው። ይሄ ነው ግን ታሪኩ ነው የሚነሳው ማን ነው? ያኔ ባርሴሎና ምርጥ ተጫዋች እየተባለ ነው ኳሱን ፖሴሽን አይደለም። ሻምፒዮንስ ሊግ በታሪክ ማህደር የተመዘገበው ሻምፒዮንስ ሊግን ዋንጫ ኢንተር ሚላን ወሰደ ተብሎ ነው የተቀመጠው። ታሪክ ላይ የተመዘገበው እሱ ነው። ሶ ከዛ አንግል እንደ ተመልካች ልክ ነው። ኢንተርቴን ማድረግ ማየት ይፈልጋል ሁሉም ሰው። ግን ውጤት ኦብጀክቲቭ ደግሞ ዋንጫ መውሰድ ነው፣ ስኬታማ መሆን ነው። ገንዘብም እኮ የሚያሸልመው ዋንጫ ሲወስድ ነው እንጂ ጥሩ ኳስ ያለው እንቅስቃሴ ያደረክ ብሎ እኮ ማንም ክለብ እኮ ገንዘብ አይሸለም። እንደየደረጃው የሚታየው ዋንጫ የወሰደ ክለብ ነው። ዋሬቨር የትም ፍጩ ዱቄቱን አምጩ በሚል ፕሪንሲፕል ዋንጫ ሲወስድ እኮ ነው ከፍተኛ ገንዘብ የሚሸለም በምንም ሎጂክ ማለት ነው። እና ከዛ አንጻር መረዳት አለበት የሚለውን ሐሳብ ለማጠናከር ግን እኔም ያው ያነሳሁት ከዚህ አንጻር ነው። ሁለቱንም አስተያየቶች በግራም በቀኝም ከመመልከት አንጻር አሁን የሚነሱ ሐሳቦች በትልቁ እንደ ጥያቄ እየተነሱ ያሉት ጉዳዮች ሁለቱ ቡድኖች በጣም ምርጥ እንቅስቃሴ ከማሳየታቸው የተነሳና እንቅስቃሴያቸውም ድንቅ ከመሆኑ ጋር ተያይዞ በቀጣይ ምንም ጥያቄ በሌለው መንገድ አትሌቲኮ ማድሪድም አለፈ፣ አርሰናልም አለፈ፣ ዋንጫው የባየር ሙኒክ ወይም የፒኤስጂ ነው የሚሉ ሐሳቦች እንዲነሱ አድርጓቸው። የትናንትናው ጨዋታ በተለይ ያጥቂ መስመሩ እንቅስቃሴ ብዙዎቹ የአርሰናል ደጋፊዎች ጭምር ሐሳብ ሲሰጡ አይቻል። በጣም የተገረምኩ ይቅርብን እያሉ ነው። ይቅርብን የፍጻሜ ጨዋታ በጣም ይሁን እያሉ ነው። እና በዚህ ሂደት ውስጥ ያው ጀስት ፎር ፈን ለመቀለድ ብለው ማለት የጨዋታው ውበት በጣም የሚያምር ስለነበረ ነው። በነገራችን ላይ በእርግጠኝነት የአርሰናል ደጋፊዎች ዘንድሮ በአርሰናል የተዝናኑባቸው ጨዋታዎች 2-3 አይሞሉ እና ግን በአርሰናል የውድድር ዓመቱ ጨዋታ ከመዝናናት ይልቅ በትናንትናው ጨዋታ በደንብ የተዝናኑ ይመስለኛል። በውድድር ዓመቱ ከባየር ሙኒክ ከአስቶን ቪላን እንደዚሁም ኢንተር ሚላንን ከገጠሙበት ጨዋታ ውጪ ሌሎቹ ጨዋታዎች ላይ አርሰናል ጥሯል ማለት ይሄ ኢንተርቴን የሚያደርግ ቡድን አልነበረም። እነዚህ 3 ጨዋታዎች ላይ ነው ያዝናናል በተወሰነ መንገድ እና የአርሰናል ደጋፊዎች ጥማቸውን ቆርጠዋል። በተለይ ብዙዎቹ የአርሰናል ደጋፊዎች የእግር ኳስ ወዳጆች ስለሆኑ ይሄ በቪንገር ዘመንም በአርሰናል ታሪክ ሲዋረድ የመጣው አርሰናል የቡና አይነት የኢትዮጵያ ቡና አይነት ባህሪ ያለው ደጋፊዎች ነው ያሉት። የኢትዮጵያ ቡና ደጋፊዎች ጎል ማግባት ዋንጫ መውሰድ ምናምን ከዛ በላይ የሚያስደስታቸው ሜዳ ውስጥ ተጫዋቾቻቸው የሚያደርጉት አንድ ሁለት ቅብብል ውበት ያለው የኳስ አጫዋት ነው የሚያስደስታቸው። የአርሰናል ደጋፊዎችም እንደዚህ አይነት ባህሪ ያላቸው ናቸው። በነገራችን ላይ የቅብብሎች እንቅስቃሴዎች ከዚህ ቀደም የነበሩት አሁን ዋንጫ ፈልገዋል። አሁን ምንም ቢሆን ችግር የለባቸውም ከዋንጫ ጥማታቸው የተነሳ ማለት ነው። ግን ከዚህ በፊት ግን በቪንገር ዘመን ቪንገርን አንዱ የአርሰናል ደጋፊዎች የሚታገሱባቸው እንዲህ አይነት ውብ ጨዋታ እያሳዩን እኮ ነው በሚል ነበር የሚታገሷቸው። ሶ ከዛ አንጻር ኢንተርቴን ከአርሰናል በላይ የትናንትናውን ጨዋታ ኢንጆይ ያደረጉት ይመስለኛል የአርሰናል ደጋፊዎች። ግን ሶፊ አንድ ጥያቄ ልጠይቅህ። የፓሪስ ሰን ጀርመን ወይም የባየር ሙኒክ ቡድን አርሰናል በዘንድሮ ሻምፒዮንስ ሊግ ካለው ስታት አንጻር ማለት ነው 5 ጎል ብቻ የተቆጠረበት ባይዘ ያው በኋላ ላይ በዝርዝር እንመጣበታለን። ይህን ያህል ጎል አርሰናል ዲፌንስ ላይ ካለው ከመጣንበት ቁጥራዊ አሃዝ በመነሳት ፓሪስ ሰን ጀርመን ባየር ሙኒክ ይህን ያህል ጎል ያስቆጥራሉ ብለህ ታስባለህ? አትሌቲኮ ማድሪድ ላይ አርሰናል ላይ ይህን ያህል ጎል ያስቆጥሩ። በእርግጥ አትሌቲኮ ማድሪድ ላይ አርሰናል 4 አግብቶበታል። ግን 4 አርሰናል ሲያስቆጥርበት በአትሌቲኮ ማድሪድ ላይ የነበረው እንቅስቃሴ እንግዲህ ዲያጎ ሲሞኔ በሃይ ሌቭል ኮንሰንትሬሽን ቡድናቸው በየትኩረት ደረጃውን በጣም ሉዝ አድርጎ ድንገት ነው ቶሎ ነው ያስቆጥሩባቸው ሰከንድ ሃፍ ላይ
እንኳን አይደለም አርሰናል አትሌቲኮ ማድሪድ ሁለቱም ተመሳሳይ ያጫወት መንገድ ከመጠቀም አንጻር አትሌቲኮ ማድሪድ ላይም ያን ያህል ጎል ይገባል ብዬ አላስብም። ግን በተቃራኒው አርሰናልና አትሌቲኮ ማድሪድ ጎል ማስቆጠር ይችላል ወይ? እሱ ነው ደግሞ ሌላው ጥያቄ። ሌላው ጥያቄ የሚሆነው አርሰናልና የአትሌቲኮ ማድሪድ አጥቂዎች ደግሞ ጎሎችን ከማስቆጠር አንጻር ያላቸው ድክመት ወይም ለኦብሰሽናቸው ጎል የማስቆጠር ኦብሰሽናቸውና ፍላጎታቸው ችግር ውስጥ መኖር ደግሞ በሌላኛው አቅጣጫ እንደ ድክመት የምታነሳው ይሆናል። ዝሮ ግን ባላንስ ማድረግ ያስፈልጋል። አሁን በግራሙ ስር ባላንስ ማድረግ ያስፈልጋል። ሁለተኛው ጥያቄ አንድ ቡድን ከኋላ ጥቅጥቅ አድርጎ ዘግቶ ይሄ የእግር ኳስ የዳርክ አርት የምንለው አይነት ነገር ማለት ነው፣ የጨለማ ጥበብ አይነት ስራ ዘርቶ ወይም አውቶቡስ አቁሞ አንድ ቡድን ውጤት አስጠብቆ መውጣት የእግር ኳስ ጥበብ ነው አይደለም? እንግዲህ የቴስታችን ይለያያል ግርምዬ። ቴስታችን ቅምሻችን፣ እኔ ዶሮ ወጥ ሊመቸኝ ይችላል፣ ግርማቸው ሽሮ ሊመቸው ይችላል፣ ተከቻናችን ኢዩኤል ደግሞ ሌላ ክትፎ ሊመቸው ይችላል። ቴስት ነው ቴስት ነው። ግን ሁሌም የሚያስማማኝ ነገር በአንድ ወቅት ጆዜ ሞሪኖ የሰጡት አስተያየት ያስማማኛል። በቃ እንደ ቴስታችን እግር ኳስን እንጫወቱ፣ እንደ ልክ የምግብ ጣም የመጠጣም እንደምንለየው በዛ መንገድ እንጫወት እና ያሸንፍ የሚል ሀሳብ ሲያነሱ አንስተዋል በአንድ ወቅትና አሁን እዚህ ላይ ማጥቃት አርት ከሆነ መከላከል እንዴት ነው አርት የማይሆነው? ግርሚ ማጥቃት አርት ከሆነ በመከላከል ቡድንን ጎል እንዳይገባበት ማድረግ ለበረኛና ጨበጭብ አይደል እንዴ ከሚባለው በረኛ ይዟቸው ወጣ እኮ እንላለን። ሴቭ ሲያደርግ ተከላካዩ ለምን እንደው ማናጨበጭብለት? ተከላካዮች ለምን እንደው ማናጨበጭብላቸው? ከዚህ በፊት አጨብጭበንላቸዋል። ለነ ጆን ቴሪ እኮ አጨብጭበናል። 15 ጎል ብቻ አስተናግዷል በአንድ ዓመት። አልተጨበጨበላቸው? ዴካናባሮ የሚባል ተከላካይ ምን አይነት የጣሊያን ካቴና ምን አይነት መከላከል ነው የሚያሳየን? ባሎንዶር ሁሉ ተሸልሟል ብለን አንስተናል አይደል? በዛ ደረጃ ካነሳን አሁን መከላከልን እንደው መከላከል ስራ አይደለም ብሎ ማሰብ፣ መከላከል የእግር ኳስ አካል አይደለም ብሎ ማሰብ አይነት ነገሮች ይታያሉ። እነሱን ነው መከላከል ስራ አይደለም፣ መከላከል ጥበብ አይደለም ብሎ የሚያስቡት ልክ አይደሉም። ግን ነገር ግን ማጥቃት ደስ ይላል የሚሉ ማጥቃትን የሚወድም ደግሞ ፍላጎታቸው ሊከበርና ሊደነቅ ይገባል። በዚህ መሃል በእግር ኳስ የሚመጡት ኤቮሉሽኖች፣ በእግር ኳስ የሚመጡት አብዮቶች፣ ለውጦች የሚፈጥሯቸው ነገሮች የሚያመጣቸውን ነገሮች ቀደም እያነሳ እኮ ነበር ግርምዬ። የነ ሜሲን፣ የነ ዣቪን፣ የኔሽታን ቃለም አይኑን ለመግጠም እንዲህ ብሎ እንዲህ ለማለት ሽፋሽፍቱን ለመግጠም እንኳን የማይችልባቸውን ጨዋታዎች ያሳዩን ተጫዋቾች እኮ በኢንተር ሚላን ዳርክ አርት፣ በኢንተር ሚላን የመከላከል ጥበብና ብቃት ተሸንፏል፣ ከውድድር ወጥቷል፣ ዋንጫ ተነጥቋል። ስለዚህ የአውሮፓ ሻምፒዮንስ ሊግ የተለያዩ ባህሪያት ያለው ኦፍ ኮርስ ያጠቁ ቡድኖች ጎል ወስዷል። ራሱ ባርሴሎና ሻምፒዮንስ ሊግ ወስዷል አጥቅቶ፣ ሲቲ አጥቅቶ ሻምፒዮንስ ሊግ ወስዷል። ኢንተር ሚላን ተከላክሎ ሻምፒዮንስ ሊግ ወስዷል። ቼልሲ ተከላክሎ ሻምፒዮንስ ሊግ ወስዷል። በሁለቱም አቅጣጫ ስተው ማለት ነው። ስለዚህ ሐሳቦችን ማክበር ነው የሚገባል። በሁለቱም በኩል የሚነሱ ሐሳቦችን ትይዛለህ። ከዛ ጨዋታውን መመልከት ነው የሚጠበቅብን። ለምሳሌ 5 ጎል ፒኤስጂ አስቆጥሯል፣ ባየር ሙኒክ 4 ጎል አስቆጥሯል እና ነገ የሚገጥመው ፍጻሜ ላይ እኮ አርሰናል ነው የአትሌቲኮ ማድሪድን ነው። እነዚህ ደግሞ በመከላከል የሚታወቁ ቡድኖች ናቸው። ጎልም ላይ ያስቆጥር ይችላል። ስለዚህ አሁን መደምደሚያችን ምን ሆነ? እነዚህ ጥያቄዎች ያነሷቸውና ሶፊ አንተም በደንብ ያብራራው ጉዳይ ወደ ሰመራይዝ ስናደርጋቸው ፓሪስ ሰን ጀርመን ወይም ባየር ሙኒክ በዚህኛው አቅጣጫ ያሉት ናቸው ዋንጫ የሚወስዱ ብለው ድምዳሜ የደረሱ ሰዎች ስህተት ሰርተዋል ማለት ነው። ምክንያቱም መከላከልም ደግሞ ጥበብ ነው። ትክክል። ማጥቃት ብቻ አይደለም። እነሱ የታያቸው የማጥቃት ጥበባቸውን ነው ያዩት። መከላከልም አንድ የእግር ኳስ ዳርክ አርት፣ ልዩነቱ ይሄኛው ዳርክ አርት ነው ወይም የማያዝናና ግን ጥበብ ነው። አያዝናናም ግን ጥበብ ነው። አቅም ነው፣ ብቃት ነው። ስለዚህ እንደዚህ አይነት ድምዳሜ ላይ መድረስ ልክ አይደለም የሚለውን ሐሳብ ለማጠናከር ነው ይሄን ያህል ትንታኔያችን ላይ የመጨረሻ ድምዳሜ የሚያደርሰው። ዳርክ አርትም ጥበብ ነው፣ መከላከልም ጥበብ ነው። አንድ ኳሊቲ አታኪንግም የትናንቱ አሁን ጥርት ያለ ፒውር ፉትቦል፣ ፒውር የማጥቃት እንቅስቃሴ ላይ ምን መምሰር አለበት ሪሰርች ለሚሰራ ሰው ማጥቃት ማለት ይሄ ነው ብሎ ድምዳሜ የሚደርስበት ጨዋታ ነው። የዛሬው ደግሞ በኋላ ጨዋታውን አይተን የምንፈርደው ቢሆንም ግን ሁለቱም በመከላከል ጠንካራ የሆኑ ቡድኖች ናቸው፣ አርሰናልና አትሌቲኮ ማድሪድ።
ስለዚህ ፍጻሜ ላይ የሚገናኙት ሁለት ቡድኖች ኳሊቲ የተለያየ ባህሪ ያላቸው አንድ አይነት አይደሉም። አንዱ ጽድት ያለ ምርጥ የማጥቃት እንቅስቃሴ ያለው ክለብ ነው። ሌላኛው ሊሆን የሚችለው ከሁለቱ ወይ አርሰናል ወይ አትሌቲኮ ማድሪድ ካለፉ ጽድት ያለ ጠንካራ የመከላከል ሚና ያለው ነው። ካውንተርም የሚጫወት ቡድን ማለት ነው። ስለዚህ ከሁለቱ ቡድኖች ምንም የሚሆነውን በደንብ ያንን መከላከል የሚያስቀጥለው በቀኑ ስራውን የሚሰራው ኤግዛክትሊ በቀኑ ስራውን የሚሰራው እና አሪፍ የማጥቃት እንቅስቃሴ ከአሪፍ ተከላካይ ክፍል ካለው ቡድን ጋር የሚገናኝበት ጨዋታ ነው። ተከላካዩ ያንን ወጥሮ ካቴናውን አስጠብቆ ይወጣል። አንድ ልክ እንደ ትናንት ፓሪስ ሰን ዠርመንና ባየር ሙኒክ ከሁለቱ አንዱ ካለፉ ደግሞ እንደ ትናንቱ አይነት ጨዋታ ጎል አዝንበው ይህን ተከላካይ ፍርስርሱን አውጥተው ጎል ያስቆጥረው ዋንጫውን ይወስዳሉ የሚለው የሚጠበቅ ነው እና በሚኖረው ጨዋታ ላይ የሚወሰን እንጂ ገና ለገና በኢሞሽን ወይም በስሜት ባርሴሎና ፓሪስ ሰን ዠርመን ወይም ባየር ሙኒክ በቃ ዋንጫውን ይወሰዱት በጣ ይሁን እና አርሰናል የነገው ተጫዋቾች ተጋጣሚዎች እንኳን ዋጋ የላቸውም ብሎ ድምዳሜ መድረስ አይቻልም የሚለውን ሐሳብ ለማጠናከር ነው። ሶፊያ በትክክል አጋሮቻችን እውቅና እንስጥና ዛሬ ወደሚጠበቀው የአርሰናልና የአትሌቲኮ ማድሪድ ጨዋታ እናመራለን። ትናንትናውን ሀላል